ማዘር የኔ ልጅ ምንድነው ጠጅ የሚሉት? ሊሞቱ ነው እንዴ? ያንተ ልጅ ምን ሰካራም ሆኑ እንዴ? ለሰው ትልቅ ነገር ማስተማር ሲገባው ጠጅ ይላሉ እንዴ? አያፍሩ? ውጡ ከቤታችን እንደውም ኧረ በእናትሽን ያልሰማትም ጠጅ ይኸውልሽ በእናቴ ፊት ስለመጠጥ እንዳታወሪ ከዚህ በኋላ ተነሺ። መርቄ እወጣለሁ ብዬ ነበረ ተራግሜ እንደወጣ አታድርጎኝ። ማዘር የእርሶ እርግማን ከጠጅ ቤት አያልፍም እኮ ከጠጅ ቤት አያልፍም። የእርሶ እርግማን ሙሺ ምን ያልፋል ከጠጅ ቤት? ምን አለከኝ? ዝም ትለኛለች። ለምንድን ነው የምትፈሪያት? ሙሺ እንደዚህ ይሄን እንዳልመታት እመታታለሁ። እቺ ልጅ እመታታለሁ። ማዘር ሙሺዬ ዝም በል አተለቀቃችሁ። ምን ችግር አለ? ማዘር እዛ ጋር ይተኙ። እሺ እዛ ጋር ይተኙ። እንደዚህ ተመቸ። በቃ ተያት ትተኛለች። ሃይሚ ትቆጣለች። ለምን አያታኩናቸው? ኧረ ወደዛ በእናትህ መጫወቻ አድርገኛለች። ማዘር ምንድነው ያረፈብኝ እዚህ ጋር? እጄ ነው ከበዶት። ያኔ ልጅ ብታይ ሸንቀጥ ያልኩ ልጅ እኮ ነኝ። እርሱ አረጁ እንጂ አይኖት ደከመ እንጂ። አሁንማ ምን ይታየኛል? ተው አትበኝ። ትፈሪያለሽ እቺን ሴትዮ መናገር? ሽማግሌ የኔ ልጅ ጥሩ አይደለም። ኖራለች እኮ ይበቃታል። አናቃታታል። ምን ማለት ነው? ታዲያ አይ ሙሽዬ አሁን ይኖራሉ። ገና ይኖራሉ፣ እድሜዎት ይረዝማል እያለችሽ ነው። አሜን አሜን የኔ ልጅ አሜን አሜን አሜን። አይመርቁም እርሶ? እሺ ልመርቅ። ቡና ይፈላልዎታል? በጠጅ ነው የምናፈላው ቡናውን? በማር ቡና ይፈላል። በማር ታፈይላቸዋለሽ? ማርያም ለኔ ማር ሳትሰጪ ለአያቷ መጣይ ስል ለሷ ታወጫለሽ ማር? በማር ቡና አፈላልዎታለሁ። እርሶ መተውማ እንዲህ በባዶ አይሄዱም እያለሽ ነው። ጠጅ ነው የምፈልገው። ጠጅ ቡና እኛ ቤት መጠጥ አይገባም። ለመርቃቸው አሜን በሉ። አሜን አሜን። ይሄ ቤት የጠጅ ቤት ይሁን። አሜን። ጠጅ ቤት አረቄ ይሻላል። እሺ አሜን። እሱ ነው የሰው ልጅ የሚጠግነው። አረቄ ነው ጠጅ ነው። እኔ ጉልበቴ በርታ ያለው ይሄው እንደዚህ እንደምታዩት ጠጁ ነው። በ102 ዓመቴ እንቀሳቀሳል። ይቀመጡ ማዘር። ዞር ማለት ይችላል አይደለም በቃ ችግር የለው። አይ አርጅቷል እኮ ማዘር ስሙኝ። ሆን ብለው ነው እንጂ እኮ አርጅቷል እርሱ። ማዘር ስሙኛ በቃ እርሱ እኮ ይቅርቦት ጠጅ። ምንድን ነው ሙሽዬ? የምን ጓደኛ ከዚህ በኋላ ለየትኛው እድሜ ይጨነቃለሁ ብላ ነው? ይኸው ለየትኛው እድሜ ይጨነቃለሁ ብላ እያጠጣሁ ልሙት። ጓደኛ ናት። ጠጥቼ ልሙት። ይጠጣሉ። በቃ አመጣሉ። እያማረኝ ለምን ይቀራል? ፈለጋቸው ነገር ይጠጡ። እሺ ምንድነው የምትይው? አመጣለሁ። እኔ ለምን ትናገሪኛለሽ? ይሄው እኔ ጓደኛዬ እኮ ነች ነው። ጓደኛዬ ነች። ተባረኪ። ጓደኛዬ እኮ ነች ነው። እሺ ኧረ ዝም በል። ምንድነው? እኩያህ ናቸው እንዴ? አይ አመጣለሁ። እኔ አመጣለሁ። በቃ ልሂድ። ምን ይምጣልዎት? ሌላ ሊያመጣ ነው እጄ። አመጣልዎታለሁ እያለች ነው። እኔ እንደው በዘመኔ ሰው ማስቸገርም አልወድም። የኔም ልጅ እንደዚህ ነው ያወጣችሁ። ማንን ነው ያፈስኩት? ማዘር እርሱ አይከበሩም። ይሻት ልትመጪ ነው እንደ እንጂ በጣም እንደዚህ አይነት ያንቺ ነጠላ ነው ያደረኩት እዚህ ጋር አየሻት። ማዘርን ጠጃውን ያመጡላታል። አመጣለሁ የኔ እናት አያቿ ፋሚሊ ስትቆጣኝ አየሻት። ሙሽ ፍራንክ አድርገንሽ ነው። እሺ አይ ሙሽ ደነገጥ ነይ በቃ አንቺ አሮጊት በጣም ተላዋለ ተቀለልሽው። ሰሰድብሽ እየመታችኝ አይተሽኛል። ይታይሽ ነበር ግን ኧረ ምንም አይታይም። ኧረ መታችኝ እኮ ፓርቲ ብቻ መሬት ላይ ነበር የምታይኝ። የሆነ ሰዓት ነጠራው መጥቶ ተከምሮ እንዴት ላንሰው ጥፍሬን ብታየውስ ብዬ እጄን ካየሽ ከታውቀኛለሽ ብዬ
ተቀቀልኩኝ እኮ በሳቅ ሞተች እኮ አለቀሰች በሳቅ ማርያምን ፈታረክሻ አለቀሰች በሳቅ ማርያምን ሲጀመር ሰው ፈታ ለማድረግ ነው የተፈጠርኩት እኔ ነኝ ያደመኩት እንደውም ካሜራማን እየተሳደብኩ እና ፕራንክ አይደል የሆነ ሰዓት ድምጼ እየመጣብኝ ነበር መሰለኝ የራሴ በጣም አላቦክሻትም አንድ ታፉዬ መሰለች ጌታ ግዛታል ብያለሁ ታፉዬ የዚህ ቤት የማየ ዘመድ የደሮ ነው እኔ አላውቃትም ምን ያውቃታለሁ ተክለ ሃይማኖት ናት እኔ ወይ ያው አጭሯ ሴትዮ አዎ እሷ መስራት ቤተሰብ ለማንኛውም ጸዴ ቀን ነበር እኔም ፈታ ብያለሁ ሙሽ ፈታ ብለሻል ዋና አንቺ ዘፈን አስጨፈርሻት አይደል አዎ ጌታ ባያት ደስ ይለኝ ነበረ ቪዲዮ ላይ እናያታለን